ስማ እንቅስቃሴዎች ሁሉ ዴንጀር ናቸው። ለጠፍባል ምንድነው የምትለው? ምን አድርገህ ነው የምትለው? ያን ሰው ተው እንጂ አርፈቁ ቆም ድንጋይ ተው እንጂ ስማ እንዳላጠፈው ጭራሽ እዛ አላሰራብህ ነው ደግሞ እዚህ መጣህ። ተው እንጂ ፊትህ እንዳላጎደው። ኧረ ተው ተው ለጊዜው ታግታለሽ። ዝም ብለህ አንተ በቃኛ ዋቅና ነው ሰፈር ምን ለመሆኑ ቋም አና አይ በላው እኔ በልተበለ ቁም በላው ማን ብላለ አፈቁም እንዳልበለጥ በላው በልቻለሁ እኮ አንተ አይደለ በላውኝ እኮ አልኩት። አትዙር ኧረ እባክህ ተው በልቻለሁ። ተው የት አይነት ነገር ነው? በቃ እባክህ ተው አንተ ረፍ ምን አለበት? ምን አድርገህ ነው የምትለኝ? በቃ ተው ሄድበት እኮ አልኩህ። እንዴት አይደል ወገባ ገዳ እንዳልልም። ኧረ እባክህ ተው በእግዚአብሔር ሆነበት። ተው ስማ ምንድን ነው ያስገባው ቤት ውስጥ? አዎ ምንድን ነው ስንገባው ፈረሱ ጋር ሚስት ራሱ አስረግዘ በርበሬ ቢያምራት ጉድ መሆን ነው። ኧረ እባክህ ተው እንጂ ለአንተ ምንድነው ፀሐይ ላይ በርበሬ እኮ ተው እንጂ እንዴ ስትንቀሳቀስ ይቦናል እኮ ተዋልኩህ እኮ በቃ ለአንተ ብዬሽ እኮ እንዴት ነው? ጥሩ ነው እግዚአብሔር ይመስገን። ሰው ያስፈጨ ይበላል። ይኸው እንግዲህ እንደምታየው ነው። ተው እንጂ እንዴ በቃ ልሂድበት እኮ ማረቆ ነው እንዴ? ማረቆ ነው ወይ? አዎ ማረቆ ነው። ደግሞ በምን አወቅኸው? ኦኬም በትከሻ እንደማረግ ይዘየ ተው እንጂ በቃ ልሂድበት። በቃ እግዚአብሔር ይስጥልኝ። በቃ ሄድኩ በቃ እገር አላመች መታልተው አባካቹ ይሄን ሰውዬ እንደው ምን አባት ያው እንደፈራሁት ሁሉ ምን አለቃ መጡ እንደፈራሁት ያው አንተ ሰውዬ እኔ ለምንድን ነው ሰራተኞች የምትበጠብጠው? ምንድን ነው ከሰራተኞች የምትፈልገው? ምን ፈልገው? ስለራበኝ እኮ አይደለም ወፍጮ ቤት አቃት እዛ ችንታ ውስጥ ገብተህ ልትሞት ነበር። ይሄንን የሚያክል ተክለ ሰውነት እያለ እንዴት ሰርተህ አበላም እንዴ? ምን ልስራ? በርበሬ ሰውን ያጣው? አዎ ትሰራለህ? እኔ እውነት ትሰራለህ? በስነ ስርዓት ትሰራለህ? በስነ ስርዓት ነው የምሰራው። ሆቴል ቤት ነው አስተናጋጅነት ትሰራለህ? ሆቴል ቤት? አዎ። መስተንግዶ ምግብም ከዛው ነው፣ መኝታም ከዛው ነው። መኝታም ከዛው። መኝታ ችግር የለውም። ምግብ ካችለው እኔ መስተንግዶ የነቀልኩበት ነው። እህል ብቻ በመዘብዘፍ ዝም በል ችግር የለውም። እሺ ተከፍሎለታል። የፈለጉትን መጠቀም ይችላሉ። አይ እኔ እንኳን በጣም ጠግቤያለሁ እና ሳሳ ያለች ምግብ አይደል ሳንቲም ነበር። ሳንቲም አይቻልም። አይ ሳንቲሙን ፈልጌ እኮ አይቻልም። ምን ችግር አለው? ሳንቲሙን አይቻልም። ሳንቲሙን ፈልጌ እኮ ነው። ጠግቤያለሁ። በምን ልበል? አይሆንም መብላት ጠግቤያለሁ። የታዘዘለትን መውሰድ አለበት። ብር ግን አንመልስም። ምንድን ነው አሁን የተባለው? የፈለኩትን ነው አይደል? የፈለጉትን ማዘዝ ምናምን ይችላል። ሳንቲም አንሰጥ ሾና አንተ ሾና የፈለኩትን አይደል? በቃ እሱ እንኳን ስማ እኔ የፈለኩትን ነው አይደል የተባለው? ጉልባን እፈልጋለሁ። አድባር አልመጡም እኮ አማራጩ ሌላ ቆንጆ ወይ ደረቅ እንጀራ በሚጥሚጣ ፈልጋለሁ። እሱም የለም። እንደው ለምን ስለተከፈለሉት የሚፈልጉትን ነገር አለ አይደል? ጥሩ አይነት ነው። ሌላ ነገር እሺ ቦቀል ታጣለ በቆልት የለም ወንድሜ። ምንድን ነው ሌላ ነገር ለምን አታዝም? በቃ እኔ የምፈልገው ይሄንን ነው። የምትፈልገውን አይደል የተባልኩት? ደረጃውን የጠበቁ ምግቦች ነው ያሉት። እርሶ በቆልት ጎልባን ጉበት ምናምን የሚሉት ይሄ ነገር ከየት ይመጣል? እሺ ሳንቲሙን አልመልስም። ሌላ ነገር አለ ጥሩ ነገር። እሱን አልተው መጠቀም ይችላል። አሮስቶ ታዲሽ በጣም አሮስቶ በጣም በፍጥነት አሁን የሚደርስ እሱ ብሎ በኪስ ላይ ሰጠኝ። ገንዘብ ከፍሎልኝ ከሚሄድ ምግብ ቤት አብሮ በላ የተለያዙት ይሄው ይመጣል ደርሷል። አሁን ሁሉ ነገር የተዘጋጀ በጥሩ ሁኔታ አሮስቶ ነው። ደረጃውን የጠበቀ በጣም የሚጥም አሮስቶ። አንድ ደቂቃ ሰይቶ እሺ
የተባረክ ይሁን ብሎ በልቻለሁ። የዶሮ አሮስቶ ነበር ያልኩት። አሮስቶ ታገኛት አይደል? ይኸው አሮስቶ አላየሁትም። አይ አሮስቶ አይደለም፣ አሮስቶ እኮ ነው። ስማ እኔ እኮ አያቴ ውቤ በረሃን ያቀና ሰው ነው። ከዘር የተላለፈ እርድና ደም እሳት የበላው አራዳ ነው። ስማ አይን ሳልነካ ኩል የማነሳ ሰው ዶሮ አይደለም። ይሄ ዶሮ አሮስቶ ነው እንዴ? አፈር ማን አፈር? ደንበኛ ክቡር ነው ግን ይሄ ዶሮ አይደለም። ይልቅ እንዴት ጭራሽ በዶሮ ማሊያ አሞራ ማጫወት ጀመራችሁ? ዶሮ አሮስቶ ነው። ይሄ ዶሮ አሮስቶ አይደለም፣ ዶሮ አይደለም፣ ዶሮ ነው። አይ ዶሮ ቀይር። ዶሮ አይደለም፣ ዶሮ ነው። አይደለም፣ ዶሮ ነው። ዶሮ አይደለም፣ ዶሮ ነው። ጭባ ማንን? ደንበኛ ክቡር ነው። ገብስ ደንበኛ ክቡር ነው ብሉ። ዶሮ አይደለም፣ ዶሮ ነው። እንዴት ይሄ ዶሮ ይሆናል? እኔ ልሙትሎት ጌቴ ደንበኛ ክቡር ነው አላልኩትም? ዶሮ ግን ጌቴ ይኸውልህ ያሞኔ ዶሮ አይደለም። አሁንም አላመኑ የራግቢ ኳስ አስመሰልኳት አይደል? ዶሮ እና እንደዚህ እያሳየሁት ደንበኛ ክቡር ነው እንዴ? አንተ ምንድን ነው? እንደዚህ ነው ሆቴል ማስተናገድ? ወይ